ክቡራን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። እኔ አለቃ ይባቤ ነኝ። እኛ ሰላም ነኝ እግዚአብሔር ይመስገን። ውድ ተከታዮቼ ሁላችሁም በየትኛውም ዓለም ፎሎ ያደረጋችሁኝና ይሄ ቪዲዮ የሚደርሳችሁ ወገኖቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ በያላችሁበት። እኔ ሰላም ነኝ። ዛሬ ላብራራ የምፈልገው እስቲ ስለ ኪንታሮት በሽታ ትንሽ የተወሰነ ነገር ልበላችሁ። የኪንታሮት በሽታ እንግዲህ ብዙ በርካታ ህብረተሰብ የሚጠቃበት ነው። በነገራችን ላይ በጣም ግዙፍ የሚባሉ እንደ ሰደድ እሳት የሰው ልጆች ከተቆጣጠሩ የብልት መልፈስፈስና የኪንታሮት በሽታዎች ናቸው። ሁለቱም ጠላት ናቸው። የኪንታሮት በሽታ ያለበት የብልት ችግር አለበት። ምናልባት የብልት ችግር ያለበት የኪንታሮት በሽታ ላይኖርበት ይችላል። የኪንታሮት በሽታ ያለበት ማንኛውም ሰው ግን ሁሉም የብልት ችግር ይኖርበታል። ምክንያቱም እዚህ ቆለጣችን ስር ስለሆነ የደም ስራችንን የሚቆጣጠረው ኪንታሮት የደም ስር የማጥበብ የደም ስር ኮንትሮል የማድረግ አቅም ስላለው፣ ስለዚህ ሁሉም የኪንታሮት በሽተኞች የሴክስ ፍላጎት መቀነስ ችግሮች ይታዩባቸዋል። የብልት መልፈስፈስ፣ የብልት መንቆላሸት ችግሮች ይገጥማቸዋል። እንደ ወጣትነታቸው በቂ የሆነ ክትትል ያለው ሴክሹዋል ማድረግ አይችሉም። ኤኒዌይ ኪንታሮት ምን አይነት ቢሆን ይሄን የሚያደርግ የሚለውን ኪንታሮት እንግዲህ በርካታ አይነት ኪንታሮት አለ። አንደኛ ወንድ የኪንታሮት አለ፣ ሁለተኛ ሴት የኪንታሮት አለ፣ ሶስተኛ መካን ኪንታሮት አለ፣ አራተኛ መንታ ኪንታሮት አለ፣ አምስተኛ የአጥንት ኪንታሮት አለ፣ ስድስተኛ የደም ኪንታሮት አለ። እንግዲህ ይሄ የአጥንት ኪንታሮትና የደም ኪንታሮት ከእናት እና ከአባት ወደ ልጅ ይተላለፋል በዘር። ሌሎቹ ማንኛውም ነገሮች አይተላለፉም። ነገር ግን የኪንታሮት በሽታ የሁሉም አይነት የኪንታሮት በሽታ እዚህ ትልቁ አንጀት ነው መነሻቸው። ከትልቁ አንጀት ተነስተው ወደ መቀመጫ ይበቅላሉ፣ ወደ ብልት ላይ ይበቅላሉ፣ ታይግር ጥፍር ላይ ይበቅላሉ፣ እጅ ላይ ይበቅላሉ። በዚህ በሰውነታችን አካላት በጆሮ ግንዳችን አካባቢ ሊበቅሉ ይችላሉ። በዚህ በጥርስ አካባቢ ሊበቅሉ ይችላሉ። እዚህ አፍንጫ አካባቢ ሊበቅሉ ይችላሉ። ጆሮ ግንድ አካባቢ ሊበቅሉ ይችላሉ። አይን ሽፋፍት ላይ እዚህ አካባቢ ሊበቅሉ ይችላሉ። እጅግ በጣም አደገኛ ነው። ስለዚህ በጣም እኔ ባጠናሁት እና በተመለከትኩት በተመራመርኩት እስካሁን ድረስ ባየሁት እይታ መሰረት የኪንታሮት በሽታና የብልት በሽታ 80% የሰው ልጅ አጥቅቷል። የብልት በሽታ መንቆላሸት፣ የኪንታሮት በሽታም እንደዚሁ ከዚህ ያልተናነሰ 75% የሰው ልጅ አጥቅቷል። እንግዲህ በነገራችን ላይ የኪንታሮት በሽታን የዓለማውያን ምሁራን ወይም ዶክተሮች ብዙ ደክመው ምንጩንና መንስኤውን ሳያገኙት ነው የቀሩ። የብልት በሽታን ግን ከአስተዳደጋችን ጋር ተያይዞ እንደ ነውርን በመቁጠር እሱኛውን ነገር ኮንትሮል ማድረግ ወይም ፎከስ አድርገው መመራመርና መፍትሄ ማፈላለግ አልቻሉም። ስለዚህ የባህል ሕክምናዎች ከጥንትም ጀምረን ከዛሬ 7515 ዘመን ጀምሮ ክትትል በማድረግ ህብረተሰብ እያገለገልን እንገኛለን። ስለዚህ በዚህ አይነት ጉዳይ ላይ ሁልጊዜም ትምህርት እሰጣለሁ። እንድትከታተሉኝ በአክብሮት ጠይቃለሁ። ሼር ላይክ አድርጉልኝ። አለቃ ይባቤ ነኝ።